የማንቸስተር ዩናይትዱ ብራዚላዊው ተጫዋች ማቴዎስ ኩኛ ስለ ማንቸስተር ዩናይትድ የሚሰማውን ወሳኝ ሐሳብ ሰጥቷል። እንደዚሁም ደግሞ የመድፈኞቹ ተጫዋች ማርቲን ኦዴጋርድ በጉዳት ምክንያት የሚያመልጡት ጨዋታዎች ታውቀዋል፣ ከባድ ጉዳት እንደሆነም ተሰምቷል። በሌላ በኩል ማንቸስተር ዩናይትድ ከሊቨርፑል እንደዚሁም አርሰናል ከፉልሃም የሚያደርጉትን ጨዋታ የሚመሩት ዳኞች ታውቀዋል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ። እነዚህ ዛሬ በአማረ መልኩ ወደ እናንተ የማቀርብላችሁ የዕለቱ ወሳኝ ስፖርታዊ መረጃዎች ናቸው። እንግዲህ ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ይሄኛው እንግዲህ ሁለተኛው ቻናሌ ነው። የሁሉንም ቡድኖች የአርሰናልን፣ የዩናይትድን፣ የሊቨርፑል፣ የቼልሲ፣ የማንቸስተር ሲቲ የየዕለቱ ፈጣንና ወሳኝ መረጃዎችን ወደ እናንተ ያደርሳል። ቤተሰብ መሆን አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ከማንቸስተር ዩናይትዱ ተጫዋች ማቴዎስ ኩኛ ሐሳብ እንጀምር። እንግዲህ ማንቸስተር ዩናይትድ በክረምት የዝውውር መስኮት ወደ ኦልድ ትራፎርድ እንደዚሁም ወደ ካሪንግተን ካመጣቸው ወሳኝ ተጫዋቾች መካከል የወልቨርሃምፕተን ተጫዋች የነበረው ብራዚላዊው የፊት መስመር ተጫዋች ማቴዎስ ኩኛ ነው። እንግዲህ ይህ ተጫዋች በማንቸስተር ዩናይትድ ቤት ጥሩ እንቅስቃሴ ሜዳ ላይ ያደረገ ቢገኝም እስካሁን ድረስ እንግዲህ የግብ አስተዋጽኦ ማድረግ አልቻለም። በግብ ማስቆጠርም በአሲስትም ሌላኛው ፈራሚ ብሪያን ምቤሙ የተሻለ ጊዜ እያሳለፈ ነው። ማቴዎስ ኩኛ ግን በሜዳ ላይ ጥሩ እንቅስቃሴ እያደረገ ይገኛል። ታዲያ ከብራዚል ብሔራዊ ቡድን ጋር እንግዲህ የሀገር ግዴታውን ከተወጣ በኋላ ወደ ዩናይትድ በሚመለስበት ጊዜ ነው ሐሳቡን እየሰጠው። ታዲያ በተቻለ ፍጥነት ማንቸስተር ዩናይትድን መርዳት እንደሚጠበቅበት ነው የገለጸው። ማንቸስተር ዩናይትድ ያለው በጣም ትልቅ ችግር ውስጥ ነው እና በተቻለኝ ፍጥነት ቡድኑን መርዳት አለብኝ ሲል ነው የተናገረው። በተለይም ደግሞ ማንቸስተር ዩናይትድ ከረጅም ጊዜ የውጤት ቀውስ በኋላ ባለፈው ሳምንት ከሰንደርላንድ ጋር በነበረው ጨዋታ 2-0 አሸንፎ ወደ ድል እንደመጣ ይታወቃል። ይህንን ድል ታዲያ ለቀጣዮቹ ተከታታይ ጨዋታዎች ለማስቀጠል ማቴዎስ ኩኛ የቻለውን ሁሉ እንደሚያደርግ ተናግሯል። በተለይም የፊታችን እሁድ ማንቸስተር ዩናይትድ ከሊቨርፑል በአንፊልድ የሳምንቱ ተጠባቂና ትልቅ ጨዋታ ይደረጋል። ታዲያ በዛ ጨዋታ ላይ ዩናይትድ በአሸናፊነቱ እንዲቀጥል ከፍተኛ እገዛ እንደሚያደርግ ነው የተናገረው። እዚህ የቆየሁት 2 ወራት ነው፣ ነገር ግን በክለቡ ባለው ወቅታዊ ሁኔታ ምክንያት በርካታ ጊዜ የቆየው ያህል ነው የሚሰማኝ ሲል ማቴዎስ ኩኛ ተናግሯል። አክሎም እኔ የቡድኑ የክረምት ትልቅ ፈራሚ በመሆኔ በተቻለ ፍጥነት ለቡድኑ ውጤት ማምጣት አለብኝ ሲል እንግዲህ በክረምት ዩናይትድን ከተቀላቀሉ ተጫዋቾች ትልቁ ፈራሚ እኔ ነኝ ሲል እንግዲህ ማቴዎስ ኩኛ ተናግሯል ማለት ነው። እንደምታውቁት አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ በኋላ በፕሪሚየር ሊጉ 2 ተከታታይ ጨዋታ አሸንፈው አያውቁም። አንድ ያሸንፋሉ፣ ቀጣዩን ወይ አቻ ነው ወይ ሽንፈት ነው የሚገጥማቸው። ይህንን እርግማን ለመስበር ታዲያ ሊቨርፑልን በማሸነፍ ተከታታይ 2 ጨዋታዎችን ለማሸነፍ ከፍተኛ ትንቅንቅ በአንፊልድ ያደርጋሉ ተብሎ ይጠበቃል ማለት ነው። ሊቨርፑል በአንጻሩ ከ3 ተከታታይ ሽንፈት በኋላ ወደ ድል ለመመለስ ማንቸስተር ዩናይትድን በሜዳውና በደጋፊው ፊት ድል ለማድረግ እንደሚፋለም ነው የሚጠበቀው። ወደ ለንደኑ ክለብ አርሰናል ስናመራ የለንደኑ ክለብ አርሰናል የመሃል ሜዳ ተጫዋችና አምበል ካፒቴን የሆነው ማርቲን ኦዴጋርድ በዌስትሃሙ ጨዋታ ጉዳት እንዳጋጠመው ይታወቃል። ታዲያ ይህ ጉዳት ለሳምንታት ከሜዳ እንደሚያርቀው ተረጋግጧል ማለት ነው። የኦዴጋርድ ጉዳት እስካሁን ድረስ አልተገለጸም ነበረ። ነገር ግን አሁን ጉዳቱ ምን ያህል ጊዜ ከሜዳ እንደሚያርቀው የታወቀ ሲሆን ይህንንም ተከትሎ ማርቲን ኦዴጋርድ እስከ ቀጣዩ የብሔራዊ ቡድኖች ጨዋታ እረፍት ድረስ ከሜዳ ሊርቅ እንደሚችል ቢቢሲ ስፖርት ነው የዘገበው። ታዲያ ማርቲን ኦዴጋርድ አርሰናል ከፊታችን ቅዳሜ ጀምሮ በፕሪሚየር ሊጉ ከፉልሃም ጋር፣ በሻምፒዮንስ ሊጉ ከስፔኑ ክለብ አትሌቲኮ ማድሪድ ጋር ተመልሶ በእንግሊዝ ፕሪሚየር ሊግ ከክሪስታል ፓላስ፣ በካራቦ ካፕ ደግሞ ተጠባቂ ጨዋታ ከብራይተን ጋር፣ በመቀጠል በፕሪሚየር ሊጉ ከበርንሌይ እና ከሰንደርላንድ እንደዚሁም በሻምፒዮንስ ሊግ ከስላቪያ ፕራግ ጋር የሚያደርጉት ጨዋታዎች ማርቲን ኦዴጋርድን እንደሚያመልጡት ተሰምቷል ማለት ነው። ስለዚህ የማርቲን ኦዴጋርድን ስፍራ ኤብሪቼ ኢዜ ተክቶ በቀጣዮቹ ጨዋታዎች እንመለከተዋለን ተብሎ ይጠበቃል። የእንግሊዝ ፕሪሚየር ሊግ ቅዳሜ ከረፍት በኋላ ሲመለስ የሊቨርፑልና የዩናይትድ እንደዚሁም የአርሰናልና የፉልሃምን ጨዋታ የሚመሩት ዳኞች ታውቀዋል። የሳምንቱ ተጠባቂ ጨዋታ የሆነውን የሊቨርፑልና የማንቸስተር ዩናይትድን የላንክሻየር ደርቢ ጨዋታ የሚመሩት ዳኛ
ማይክል ኦሊቨር እንደሆኑ ተረጋግጧል ማለት ነው። እንግዲህ ማይክል ኦሊቨር በመሃል ዳኝነት እነዚህን የሊቨርፑልና የማንቸስተርን የላንክሻየር ደርቢ 5 ጊዜ መርተዋል። ማይክል ኦሊቨር የመሯቸው ጨዋታዎች 3ቱ በአቻ ውጤት ነው የተጠናቀቁት። ከዛም ማንቸስተር ዩናይትድ 2ቱን ጨዋታዎች አሸንፏል። ስለዚህ ማይክል ኦሊቨር በሚመሯቸው ጨዋታዎች ላይ በተለይ ላንክሻየር ደርቢ ላይ ዩናይትድ የተሻለ ታሪክ አለው። 3 አቻና 2 ማሸነፍ ማለት ነው። ሊቨርፑል ማይክል ኦሊቨር ዋና ዳኛ ሆነው ከማንቸስተር ዩናይትድ ጋር ያደረጋቸውን ጨዋታዎች በጭራሽ አሸንፎ አያውቅም። ጨዋታው እሁድ ምሽት 12 ሰዓት ተኩል ላይ ነው የሚደረገው ማለት ነው። በሌላ በኩል የፊታችን ቅዳሜ ምሽት 1 ሰዓት ተኩል ላይ የፕሪሚየር ሊጉ መሪ አርሰናል ወደ ፉልሃም ስቴዲየም ክራቨን ኮቴጅ ተጉዞ የሚያደርገውን ጨዋታ የሚመሩት ዳኛ ደግሞ ታውቋል። ታዲያ ይህንን የሚመሩት ዳኛም አንቶኒ ቴይለር ናቸው። አንቶኒ ቴይለር እንግዲህ የቅዳሜውን ጨዋታም ይመሩታል። አንቶኒ ቴይለር እንግዲህ አርሰናልን ለ52 ጊዜ መርተዋል። በ52 ጨዋታዎች ላይ በመሃል ዳኝነት መርተዋል። 31 ጨዋታ አርሰናል አሸነፈም፣ 13 ጨዋታ አቻ ወጣ፣ 8 ጨዋታ ሽንፈት ገጠመው። ማይክል ኦሊቨር አርሰናልን በመሩበት ጨዋታዎች ላይ 90 ቢጫ ካርዶችን ሰጥተዋል። 6 ቀይ ካርዶችን ለአርሰናል ተጫዋቾች አስመልክተዋል። 10 ፔናልቲዎችን ለአርሰናል ሰጥተዋል። 10 ፔናልቲዎችን ደግሞ በአርሰናል ላይ ሰጥተዋል ማለት ነው። ባለፈው ሲዝን አንቶኒ ቴይለር አርሰናልን በ3 አጋጣሚ የመሩ ሲሆን እሱም ዌስትሃም ከሜዳው ውጪ አርሰናል ዌስትሃምን 5-2 ያሸነፈበትን እንደዚሁም በኤምሬትስ ከሊቨርፑል ጋር 2-1 የወጣበትን እና በአሜክስ ስቴዲየም ከብራይተን ጋር 1-1 ያለቀውን ጨዋታ የመሩት እኚህ የመሃል ሜዳ ዳኛ አንቶኒ ቴይለር ናቸው። አንቶኒ ቴይለር በመሩባቸው ጨዋታዎች እንግዲህ አርሰናል የተሻለ የአሸናፊነት ሪከርድ አለው። ነገር ግን ብዙ ቀይ ካርዶችን ደግሞ በአንቶኒ ቴይለር ስር አሰልጣኝ ሚኬል አርቴታና መድፈኞቹ ተመልክተዋል ማለት ነው። የቅዳሜውን ጨዋታ እንዴት ይወጡታል? መድፈኞቹ ይህንን ጨዋታ ድል አድርገው አሸናፊነታቸውን ያስቀጥላሉ? የብዙዎች ጥያቄ ነው። ውድ አድማጭ ተመልካቾች የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። በየዕለቱ ታዲያ ፈጣንና ወሳኝ የሆኑ መረጃዎች በተለይ የሁሉንም ቡድኖች በዚህኛው ቻናሌ የአርሰናል፣ የዩናይትድ፣ የሊቨርፑል፣ የሲቲና የቼልሲ መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። ከእናንተ የሚጠበቀው ሰብስክራይብ እንደዚሁም ቤተሰብ መሆን ነው። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ የምትሰሙኝ የምትከታተሉኝን ከልብ እያመሰገንኩ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።